አሰላሙ አለይኩም ወረህመቱላሂ ወበረካቱ። አካም ጅርተን ቤት እንዴት ናችሁ? ሰላም ናችሁ? ኢድ ሙባረክ እያልኩኝ ዛሬ ይሄ ቪዲዮ ያደርግላችኋለሁ። እንዴት ናችሁ? ሰላም ናችሁ? ቪዲዮ ለመጀመሪያ የኢድ ቪዲዮ ነበረ። የኢድ ቪዲዮ የ2026 ነው። ኬኔቶ ነበረ የጀመርኩኝ። ኬኔቶ ራን ገላት መንዚራ ኬኔቶ አንከምቢቱ ኢቤራ ቢታ midhaan kana bifeedineen bishaan danfaadhaan dalagaa manatti yeroo hin qabu waan ta'eef afaan waan hin dandeenyeef ጊዜ ስላልነበረኝ ነው ይሄን ኦርደር አድርጌ ከኢቤ ላይ ይሄንን ኬኔቶ እየሰራሁኝ ያለሁት። እንግዲህ ይሄን ቪዲዮ በአማርኛና በኦሮምኛ ነው እየሰራሁኝ ያለሁት። እንዴት ነው? ሰላም ናችሁ? ይሄ ቪዲዮ እስከ መጨረሻ ድረስ ይሁንና አበረታቱኝ። ላይክም ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። እዛች ጋር ውሃ እየፈላ እያለ በአጠገቡ ደግሞ እንትን ነበር የጀመርኩኝ የብሎክ ነበረ። ከዛ በኋላ እሱ ካለቀ ነው በሁለተኛው ቀን ደግሞ በሶስተኛው ቀን ነው ይሄኛው ቪዲዮ በሶስተኛው ቀን ነው የጀመርኩት። ከሶስት ቀን በኋላ ኢዱ ነገ ነው ሲል ነው ይሄንን ወጥ እየሰራሁኝ የነበረ እና ይሄ ወጤ ደግሞ ደርሷል። እንደምታዩት ነው። ቪዲዮውን ከስሩ እያወራሁኝ ነው እያደረግኩኝ ያለሁት። አሁን ነው እያወራሁኝ ያጫንኩበት፣ ምክንያቱም በየሳምንቱ ብሎግ ነበረና ማለት ነው። ይሄ ቪዲዮ የሳምንቱ ብሎግ ነው እና ቀጥሎ ደግሞ እንደዚህ ነበረ። ዶሮ ወጤም እንደዚህ ይሄን ይመስል ነበረ። ቪዲዮ ደግሞ እኔ ረጅም ቪዲዮ ስለማልወድ ቅንጭብጭብ አድርጌ ነው እየሰራሁላችሁ ያለሁኝ። ያ ብሎግ እስከሆነ ድረስ ትንሽ ትንሽ ያደረኩትን ነው እያሳየኋችሁ ያለሁት። እንግዲህ እንቁላል በብዛት ነው የጨመርኩበት። ይሄን ይመስል ነበረ የኔ ዶሮ ወጡ። ይሄን ይመስላል። አልጫም ሰርቼ ነበረ። ጎመንና ሮይ ደግሞ ጠዋት ልሰራ ነው። ጠዋት ሰራለሁ ብዬ ነበረ። ጠዋት ነበር የሰራሁት ማለት ነው። እና ይሄን ይመስላል። እዚህ የተለያየ ሾፕ አረብ ሾፕ ይገኛል እና ሀርድ ቺክን ብለን ነው የምንገዛው እኛ ሀገር። ዶሮ ጠንካራው የፈረንጅ ዶሮ እና ሀርድ ቺክንም አለ። ሀርድ ቺክን ብለን አማርጠን እንደኛ አይነት ዶሮ ነው እና ጣዕሙም የኛ ሀገርም ባይሆን ትንሽ ወደዛ ይቀርባል ብዬ ነው የምገምተው። እኔ እዚህ ሀገር ከመጣሁኝ እሱ ነው በቃ ሁሌ የምሰራው። ይሄንን ሀርድ ቺክን ነው የምሰራው እና አሪፍ ዶሮ ነበር የሆነልኝ። መታችሁ ከኔ ጋር ብትበሉ በጣም ደስ ይለኝ ነበረ። እዛች ጋር ደግሞ አልጫዬም እዛች ጋር ደርሶ ከዛ ደግሞ ይሄኛውን ሊቪንግ ሩም ወጥቼ ሳሎኑን ለማስተካከል መጣሁኝ። የረመዳን እቃዎቹን እያስገባባሁኝ ነው። እዚህ ጋር እያስገባባሁኝ እያስተካከልኩኝ በየቦታው ከካርቶን ውስጥ ነው የማስገባው። ሌሎቹን ደግሞ እንደዛ እያነሳሳሁኝ ልመልስ ፈለኩኝና ጠዋት በንጋታው ማለት ነው የጠዋቱ የኢዱ ጠዋት ልጆቹ ሳይነሱ በፊት ተነስቼ እነዚህ እቃዎችን እያነሳሳሁኝ ነበረ። እንደምታዩት በሾርባ እቃ ነው ያልጀመርኩኝ። የሾርባ እቃ በጣም የሚያምር ነበረ። በደንብ ተጠቅሜዋለሁኝ። በጣም ነው ደስ እያለኝ ነበረ የተጠቀምኩኝ። ከቲክቶክ ሾፕ ስር ነበረ ያለ። ከዛ ነው የገዛሁት ከቲክቶክ ሾፕ ጋር። ዩኬ ያላችሁ ደግሞ በዛው ሄዳችሁ መግዛትም ትችላላችሁ። እዚህ ጋር ምናምን የቅዴቱን የረመዳን ዴቱን እያነሳሁት ነው። እንደምታዩት ይሄ ነገር በጣም ደስ የሚል እንትን ነበረ። ሞመንት የሚኖረዋል። ደስ ይላል። ረመዳን ታይም ልጆችም ደስ ይላቸዋል። ቀኑ ሲቀየር በየቀኑ ቁጥር እያደረጉበት ነበር የሚደሰቱበት እና እንትኖች እንደምታዩት እያነሳሳኋቸው ነው እና የረመዳን ቪው የረመዳን ምንድን ነው የሚባለው? እኔ እንጃ በአማርኛ
ስለ ረመዳን ያለውን በሙሉ ያነሳስቼ በሌላ ትንሽ ሲምፕል የሆነ ዝግጅት ለማድረግ እየሞከርኩኝ ነው። እኔና ልጆቼና ባለቤት ብቻ ነው። ብዙ እንግዳም የለብንም። ያው ትንሽ ፋሚሊ አለን። እነሱ ይመጣሉ። ከእነሱ ጋር ለማሳለፍ ነው ይሄንን ኢድ ማለት ነው። እዚህ ጋር ትንሽ ለማስተካከል እየሞከርኩኝ ነው። እንደምታዩት ወዶቼ እሱን ለማስተካከል እየሞከርኩኝ ነበረ። አትሊስት ሆኗል። ግን ዲዛይነር ቢሆን ደስ ይለኝ ነበረ። እኔ የምገባው እዚህ ቤት 2-3 አመት 4 ወደ 3 አመት በላይ ሆኖኛል። ይሄ ቴምፖራሪ ቤት ግን ቆንጆ ቤት ነው። ትልቅ ነው ለእኔ ያው እነሱ ትልቅ እስኪሆን ድረስ እየጠበኩኝና እንጂ እያደረኩ ነው። እዚህ ጋር ደግሞ ምንድነው የረመዳን ቀን ረመዳን የምንጀምረን ቀን ገንፎ ነበር የሰራሁት። በእኛ አካባቢ ኢድ ቀንም ገንፎ ተደርጎ ቁርስ ተበልቶ ቡና ተደርጎ ዱዓ ተደርጎ ነው ወደ መስጂድ የሚሄደው እና እዚህ ጋር ገንፎ ጀምሬ ነበር። እንደምታዩ ተወረርኩኝና መሬት ግጥምጥም እያደረኩኝ ነበረ። ሰዓት ነው ደማ الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله. وعليكم بالصدق فإن الصدق ينجي والبر يغني وعليكم بالإحسان فإن الله يحب المحسنين. على ومن تتقون عندما تستغفر رزقها واتقوا الله واشركوا في الضلال وتوكلوا عليه فإن الله يحب المتوكلين. ላሪና No, wanni kun qalama wayii waan namatti qotanii. Isaa akkamiin dhugaa?